ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት እግዚአብሔር ሰላም እና ጸጋ ይብዛላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የአቡነ ሽኖዳ ሳልሳዊ ታሪካዊ ድንቅ አባባሎች እንሆ እጀምራለሁ። የተባረከች ዓይን የእግዚአብሔርን ቃል በማንበብ ትጠመዳለች። የተባረከች ጆሮ የንስሐ መዝሙር በመስማት ራሷን ታጸናለች። የተባረከ ጆሮ የተባረከ ጉሮሮ ላይም የተቀደሰ ውሃ ይንቆረቆራል። የተባረከች ምላስም የአምላኳን የስጋና ደምም ትቀበላለች። የተባረከ አንደበት ላይም እግዚአብሔር ይመስገን የሚል ቃል አይጠፋበትም። የተባረከች አንገት የአምልኮ ደምም የፈሰሰበትን የቅዱስ መስቀልን ትሸከማለች። የተባረከች ልብም ኢየሱስ ከእናቱ አንግሳ በፍቅር ትሞገሳለች። የተባረከች እጅም የቀረበላትንም ምግብም በአምልኮ ስም ትባርካለች። የተባረከ እግርም ጠዋትና ማታ አምላካችንን መቅደሱን ትረግጣለች። ዘሌዋውያን 11 ምዕራፍ 44 እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱስ ሁኑ፣ እኔ ቅዱስ ነኝና ብሏል። ይቀጥላል። ድሆችም ጠግበው ከምታቀርቡለት አንድ መቶ ጸሎትና ድሆችም ጠግቦ ሰላም ሆዳችሁ ጠግቦ ከምታቀርቡት አንድ መቶ ጸሎት ሁሉ ሰላም ተራ የሚያደርግበት እግዚአብሔር ሰላምና ጸጋ ይብዛላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆናችሁ የምታቀርቡት አንድ ጸሎት የአቡነ ሽኖዳ ሳልሳዊ ታሪካዊ የጻድቁ የዮሴፍ ድንቅ አባባሎች የሆነው እንሆ እጀምራለሁ። ውጫዊ ውጊያ የተባረከች ዓይን የእግዚአብሔርን ቃል በማንበብ ትጠመዳለች። የተባረከች ጆሮ የንስሐ መዝሙር በመስማት ራሷን ታጸናለች። የተባረከ ጆሮ ከምታቀርቡለት አንድ መቶ ጸሎትና ተራራ ከሚያድር ይንቆረቆራል። የተባረከች ምላስም የአምላኳን የስጋና ደም አንድ ጸሎት ተሰጭ። የተባረከ አንደበት ፈተናው ላይም እግዚአብሔር ይመስገን የሚል ቃል አይጠፋበትም። የተባረከች አንገት የአቢሎስ ሀሳቡን የፈሰሰበትን የቅዱስ መስቀልን ተቀብለህ ተግባራዊ እንድታደርጋቸው አያስገድድህም። ሰው የተባረከች ልብም ኢየሱስ ከእናቱ ደግፎ አንግሳ በፍቅር ደፍሮ ይሄዳል። የተባረከ መልካም ሰው በጎ ነገርን ለማድረግ ፈሪ ሆነ። በአምልኮ ሞት እንዳለ አስታውስ። እንዲሁም በዓለም ጠዋትና ማታ አምላካችንን በመቅደስ ፈተናም እንዲሁም አምላካችንን መቅደሱን ከፀሐይ በታች ትረግጣለች። ዘሌዋውያን 11 ምዕራፍ 44 እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁ ምዕራፍ 1 ቁጥር 14 እኔ ቅዱስ ማለትና ብሏል። ይቀጥላል። አንተ ሀሳብህን ልትመራው እንጂ ሀሳብህን አንተ ልትመራው ቦታ አትስጠው። እውነተኛ ክርስቲያን ስሜቱ የሚመራው ሳይሆን ስሜቱን የሚመራው። ሰላም ውድ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት እግዚአብሔር ሰላም እና ጸጋ ይብዛላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የአቡነ ሽኖዳ ሳልሳዊ ታሪካዊ ድንቅ አባባሎች እንሆ እጀምራለሁ። የተባረከች ዓይን የእግዚአብሔርን ቃል በማንበብ ትጠመዳለች። የተባረከች ጆሮ የንስሐ መዝሙር በመስማት ራሷን ታጸናለች። የተባረከ ጆሮ የተባረከ ጉሮሮ ላይም የተቀደሰ ውሃ ይንቆረቆራል። የተባረከች ምላስም የአምላኳን የስጋና ደምም ትቀበላለች። የተባረከ አንደበት ላይም እግዚአብሔር ይመስገን የሚል ቃል አይጠፋበትም። የተባረከች አንገት የአምልኮ ደምም የፈሰሰበትን የቅዱስ መስቀልን ትሸከማለች። የተባረከች ልብም ኢየሱስ እስከ እናቱ አንግሳ በፍቅር ትሞገሳለች። የተባረከች እጅም የቀረበላትንም ምግብም በአምልኮ ስም ትባርካለች። የተባረከ እግርም ጠዋትና ማታ አምላካችንን በመቅደስ
አምላካችንን መቅደሱን ትረግጣለች። ዘሌዋውያን 11 ምዕራፍ 44 እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱስ ሁኑ፣ እኔ ቅዱስ ነኝና ብሏል። ይቀጥላል። ድሆችም ጠግበው ከምታቀርቡለት አንድ መቶ ጸሎትና ድሆችም ጠግቦ ሰላም ውድ የኢትዮፕ ቻናል ተከታታዮቼ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት እግዚአብሔር ሰላም እና ጸጋ ይብዛላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የአቡነ ሽኖዳ ሳልሳዊ ታሪካዊ ድንቅ አባባሎች እንሆ እጀምራለሁ። የተባረከች ዓይን የእግዚአብሔርን ቃል በማንበብ ትጠመዳለች። የተባረከች ጆሮ የንስሐ መዝሙር በመስማት ራሷን ታጸናለች። የተባረከ ጉሮሮ ላይም የተቀደሰ ውሃ ይንቆረቆራል። የተባረከች ምላስም የአምላኳን የሥጋና ደምም ትቀበላለች። የተባረከ አንደበት ላይም እግዚአብሔር ይመስገን የሚል ቃል አይጠፋበትም። የተባረከች አንገት የአምልኮ ደምም የፈሰሰበትን የቅዱስ መስቀልም ትሸከማለች። የተባረከች ልብም ኢየሱስ እስከ እናቱ አንግሳ በፍቅር ትሞገሳለች። የተባረከች እጅም የቀረበላትንም ምግብም በአምልኮ ስም ትባርካለች። የተባረከ እግርም ጠዋትና ማታ አምላካችንን መቅደሱን ትረግጣለች። ዘሌዋውያን 11 ምዕራፍ 44 እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱስ ሁኑ፣ እኔ ቅዱስ ነኝና ብሏል። ይቀጥላል። ድሆችም ጠግበው ከምታቀርቡለት አንድ መቶ ጸሎትና ድሆችም ጠግቦ ሰላም ውድ የኢትዮፕ ቻናል ተከታታዮቼ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት እግዚአብሔር ሰላም እና ጸጋ ይብዛላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ የአቡነ ሽኖዳ ሳልሳዊ ታሪካዊ ድንቅ አባባሎች እንሆ እጀምራለሁ። የተባረከች ዓይን የእግዚአብሔርን ቃል በማንበብ ትጠመዳለች። የተባረከች ጆሮ የንስሐ መዝሙር በመስማት ራሷን ታጸናለች። የተባረከ ጉሮሮ ላይም የተቀደሰ ውሃ ይንቆረቆራል። የተባረከች ምላስም የአምላኳን የሥጋና ደምም ትቀበላለች። የተባረከ አንደበት ላይም እግዚአብሔር ይመስገን የሚል ቃል አይጠፋበትም። የተባረከች አንገት የአምልኮ ደምም የፈሰሰበትን የቅዱስ መስቀልም ትሸከማለች። የተባረከች ልብም ኢየሱስ እስከ እናቱ አንግሳ በፍቅር ትሞገሳለች። የተባረከች እጅም የቀረበላትንም ምግብም በአምልኮ ስም ትባርካለች። የተባረከ እግርም ጠዋትና ማታ አምላካችንን መቅደሱን ትረግጣለች። ዘሌዋውያን 11 ምዕራፍ 44 እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱስ ሁኑ፣ እኔ ቅዱስ ነኝና ብሏል። ይቀጥላል። ድሆችም ጠግበው ከምታቀርቡለት አንድ መቶ ጸሎትና ድሆችም ጠግቦ ሰላም ውድ የኢትዮፕ ቻናል ተከታታዮቼ እንዴት ናችሁ? ሁሉ ሰላም? እኔ ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት እግዚአብሔር ሰላም እና ጸጋ ይብዛላችሁ። ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ የሆኑ